እንዴት አመሻችሁ? ሚዲያ ክፍል ከቨር ፔጁን ብትለቁልን አሪፍ ነበር። ሁላችሁም በጌታ ፍቅር ሰላም ላለሁ። እንግዲህ አስቀድሜ ደግሞ ይሄን ኦፖርቹኒቲ ድል ስለሰጡኝ ስለ ቤተ ክርስቲያናችን መሪዎች የአንጋዳልት መሪዎች እግዚአብሔር አብዝቶ ይባርካችሁ። ያው እነሱ ሁሌ በቃ ለማገልገል ክፍት ነው ገፍትሮ ማስወጣት ብቻ ነው የሚቀራቸውና እግዚአብሔር አብዝቶ ይባርካችሁ። ጌታ ይሰጡን በረከቶቻችን ስለሆኑ እስኪ ከበሩ እስኪ ለቀቅልን አንድ ደቂቃ እስኪ ጌታ እንዲያስተምረን እንጸልይ። የዘላለም አባት ልዑል እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ደግሞ ይሄንን እድል ስለሰጠን እናመሰግናለን። አባቶ ሆይ ደግሞ እንደ ልብ ፍቃድ ሆኖ እግዚአብሔር ሆይ ያንተ የልብን ፍቃድ እንፈጽም ዘንድ እግዚአብሔር ሆይ በፊት አለንና ጌታ እግዚአብሔር ሆይ ከቃል ደግሞ እንድታስተምረን በዚህ አልፎ ደግሞ እግዚአብሔር አባቶ ሆይ ያንዳንዶቻችን ልቦች የሁላችን ልቦች እንዲነኩ እግዚአብሔር አባቶ የወንጌልን ኃይል እግዚአብሔር አባቶ ተነካክተን የምንወጣበት ምሽት እንዲሆን በኢየሱስ እንጸልያለሁ። እግዚአብሔር አባቶ በኢየሱስ ክርስቶስም ዛሬ ከመጣነው ከዚህ ጉባኤ ውስጥ እግዚአብሔር አንድም ሰው ሳይለወጥ እንዳይወጣ ሁላችንም እግዚአብሔር የቃል ጉልበት የወንጌል ጉልበት ነክቶን እግዚአብሔር አባቶ ሌሎችን ኢምፓርት የምናደርግበትን እግዚአብሔር አባቶ ምሽት እንድታደርግልን እንጸልያለን። እግዚአብሔር አባቶ በኢየሱስ ክርስቶስም ደግሞ እኔ በዚህ ስቆም ከነሱ የምበልጥ ሳይሆን የማንስ እግዚአብሔር ሆይ ደግሞ አንተ ልታስተምረን ልትጠቀም ወደድክና ዛሬ ነው ኦፖርቹኒቲ ያዘጋጀ አንተ እለፍ አንተ ተቆጣጠር ቃል አንደበታችንን ሁሉ እግዚአብሔር ሆይ ተቆጣጠረን። ቃልህ ብቻ እግዚአብሔር የሚያስፈልገው ያንተ ሐሳብ ብቻ እንዲለቀቅ ያንተ ሐሳብ ብቻ እንዲወጣ በኢየሱስ ክርስቶስ ስም ጸለይኩኝ። እግዚአብሔር ሆይ ደግሞ ጌታ እግዚአብሔር ሆይ ከልባችን ጋር እንዲዋሃድ በኢየሱስ ክርስቶስ ስም ጸለይኩ። አሜን። ማን ነገራት ይላል እንግዲህ አርስታችን። ያውችን ሴት እንግዲህ ሁላችንም ለብዙ ጊዜ ተሰብከናል። 12 አመት ደም ይፈሳት የነበረች ሴት በጣም ለረጅም አመት ተሰብከናል። እንግዲህ የእምነትን ኃይል ዛሬ ከእምነት ባሻገር ደግሞ በሌላ ዳይሜንሽን እናያታለን። ከዛ በፊት እስኪ ማርቆስን አራቱም ወንጌል ክፍሎች ተጠቅሳለች። እኔ የማርቆስ ወንጌልን 5 ከ25 ጀምሮ አነባለሁ። በኢየሱስ ክርስቶስ ማነባለሁ። ከ12 አመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለ መድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላዋ በሰዎች መካከል መታ ልብሱን ዳሰሰች። ልብሱንም ብቻ የዳሰሱ እንደሆነ እድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ። ከስቃይዋም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየህ ማን ዳሰሰኝ ትላለህ አሉት። ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራችና እየተንቀጠቀጠችም መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻልና በሰላም ሂጂ ከስቃይሽም ተፈወሽ አላት። አሜን ሃሌሉያ። እግዚአብሔር ይባረክ። የዚህችን ሴት ድንቅ ታሪክ እንግዲህ ምንድነው ከሌሎቹ የሚለያት የሚለው እናያለንና ይቺ ሴት 12 አመት ሙሉ ደም ይፈሳት ነበር። ያው ደም መፍሰስ ማለት ምናልባት ወንድሞች ላትረዱ ትችላላችሁ፣ እህቶች በደንብ እናቀዋለንና ይሄ ማለት ቀላል ነገር አይደለም። ይችን ሴት ለ12 አመት ህይወቷን ነጥቋታል ማለት ይሄ በቃ የተፈጥሮ የሚደባበቅ ነገር አይደለም። ለተወሰነ ቀንኛ እንግዲህ ለ3 ቀን 4 ቀን በዚህ ጉዳይ ላይ ስንቆይ በጣም ፔንፉል ነው፣ በእውነት በጣም ፔንፉል ነውና ይሄን ነገር ለተከታታይ 12 አመት ማለት እጅግ በጣም ከባድ ነው፣ በጣም ፔንፉል ነው። ከዛም በላይ ደግሞ ፔኑን ደግሞ የበለጠ ደግሞ የሚያባብሰው የህግ መጽሐፍ ማለት ነው። የአይሁዶች የህግ መጽሐፍ በጣም ያከብደዋል። በሽታውን በራሱ ሴትዮዋ ላይ የሚፈጥረው ሌላ ነገር አለ። ኢኮኖሚክሊ፣ አካላዊ፣ ፊዚካሊ፣ ስነልቦናዊ፣ ማህበራዊ ቀውስ። መጀመሪያ ወደ ዋናው ታሪክ ከመግባታችን በፊት ጆዬ ዘኍልቍ 15:25-32 ታነብልኛለህ? ዘሌዋውያን 15:25-32 ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስ ወይም ደሟ ከመርገሟ ወራት የሚበልጥ ቢፈስ
በመርገሟ ወራት እንደሆነች እንዲሁ በፈሳሿ እርኩስነት ወራት ትሆናለች፣ እርኩስ ናት። ደሟን በሚፈስበት ወራት ሁሉ የምትተኛበት መኝታ ሁሉ በመርገሟ ጊዜ እንደነበረው መኝታ ያለ ይሆንባታል። የምትቀመጥበት ነገር ሁሉ እንደ መርገሟ እርኩስነት እርኩስ ነው። እነዚህንም ነገሮች የሚነካ ሁሉ እርኩስ ነው። ልብሱንም ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። ከፈሳሿም ብትነጻ 7 ቀን ትቆጥራለች፣ ከዚያም በኋላ ንጹሕ ትሆናለች። በስምንተኛው ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ይዛ ወደ ካህኑ ወደ መገናኛው ድንኳን ደጃፍ ታመጣዋለች። ካህኑም አንደኛውን ለኃጢአት መስዋዕት ሌላውንም ለሚቃጠል መስዋዕት ያቀርባል። ካህኑም ስለ ፈሳሿ እርኩስነት በእግዚአብሔር ፊት ያስተሰርይላታል። እንዲሁም በእነርሱ መካከል ያለችውን ማደሪያዬን ባረከሱ ጊዜ በርኩስነታቸው እንዳይሞቱ የእስራኤል ልጆች ከርኩስነታቸው ለያቸው። ፈሳሽ ነገር ላለበት ሰው ይረክስም ዘንድ ዘሩ ለሚወጣበት ሰው። በጣም ይገርማል አይደል? እንግዲህ ይህ ሕግ በእስራኤሎች በአይሁዶች ዘንድ በጣም ከባድ ሕግ ነው። ይቺ ሴት ተገላ ነው የምትኖረው። ምናልባት መጀመሪያ አካባቢ እንዴት እንደጀመራት ባናውቅም እንደ ማንስትሬሽን አድርጎ ይጀምራት እንዴት ይጀምራት አናውቅም። ግን ሕጉ ፈሳሽ በማህፀኗ የሚፈስ ከሆነ እርኩስ ትሆን ዘንድ ተገላ ትቀመጣለች፣ ትገለላለች። የሚፈሰው ፈሳሽ ቦታ አይመርጥም፣ ጊዜ አይመርጥም፣ ቀን አይመርጥም። ኤኒ ታይም ስለሚሆን ማለት ነው። ባሏ ለምን ያህል ጊዜ አብሯት እንደቆየ አላውቅም። ለ12 ዓመት ማለት ለምን ያህል ጊዜ አብሯት ቆየ? እርግጠኛ ነኝ አይታገሳትም። ምናልባት የተለመደው ይሄ የመርገም የሚባለው ነገር ማንስትሬሽን ነው ብሎ ሊታገሳት የተወሰነ ቀናት ይሆናል። ከዛ በኋላ ግን እሱም እርኩስ ስለሚሆን አብሯት አይታገሳትም እና ይቺ ሴት ብቻዋን ተገላ ለ12 ዓመት ማለት ለ12 ዓመት ደም መፍሰስ ማለት እኛ ለ3 ቀን እንኳን በጣም ከባድ ነው። እንነጫነጫለን። በጣም ብዙ ነገር ነው። በቃ ለእናንተ ለወንዶች ላይ ገባችሁ ይችላል፣ ሴቶች ይገባቸዋል። ስለዚህ ደም መፍሰስ ማለት ደም ማለት ህይወት ማለት ነው። በቃ ለዛ ነው ጌታ ኢየሱስ ክርስቶስ ደሙን አፍሶ ያዳነን ከደም ጋር ትስስር ስላለው ነው። ይቺ ሴት ደም ሲፈሳት ምንድነው የመከላከል አቅሟ ለሌላ በሽታ የመጋለጥ አቅሟ በጣም ሀይ ነው። ከዛም አልፎ ደግሞ እንኳን አይዞሽ የሚላት አጠገቧ ሰው የለም፣ የሚያናግራት ሰው የለም። ጠጋ ብሎ ሌላ ነገር ሊሰጣት የሚችል አድቫይስ ሊያረጋት የሚችል እና ምን አይነት የተገፋች በጣም የተሰቃየች ራሷን ራሱ ብታጠፋ የምትወደነ ሴት ብላችሁ አስቧል። በደም ኢምፕሮቫይዝ እናደርገው ግን ማለት ጊዜ ስለሌለኝ ቸኮል እያልኩኝ ለማሳጠር ነው። ምክንያቱም ሌላም ፕሮግራሞች ስላሉን ተያያዥነት ያላቸው ማለት ነው። እና በጣም አሳዛኝ ታሪክ የነበራት ሴት ታዲያ ይህንን አዳኝ ፈዋሽ ማለት በምን አይነት አጋጣሚ ብትሰማ ከዚህ አይነት የሞት የሷ ህይወት ሞት ነው፣ የሞተች ነች። አሻግራ ሴት እቺ እርኩስ ሴት ማንም አይቀርባትም፣ ይተፉባታል። ያላትን ገንዘብ ይላል ለባለ መድኃኒቶች መድኃኒት ፍለጋ ያላትን ንብረት ጨርሳለች። እንግዲህ በዛ ጊዜ ሞዴስ የለም፣ ዳይፐር የለም። የቤቷን ልብስ እንዴት ቀዳ ጨረሰችው? በእውነት እኔ ጊዜ ቢኖረኝ አቤሎ በደንብ አድርጌ ኢምፕሮቫይዝ ባደርጋት ደስ ይለኝ ነበር። በደንብ እንግዲህ ጌታ ከረዳን አንድ ቀን በተውኔት እንገለጥባታለን። አም ሲሪየስ እና ላይክ ምን ያህል ልብሷን ቀዳ ጨረሰች? በምን አይነት ስቃይ ንብረቷን ጨርሳ ድነት ልታገኝ አልቻለች። ታዲያ ይቺ ከሰው ተገላ የነበረች እርኩስ ሴት ማን ነገራት? አዳኝ ፈዋሽ ከበሽታው አይደለም ከዘላለም ሞት ወደ ዘላለም ህይወት ሊያሻግራት አንድ ጀግና እየመጣ ነውና እንዴት ሰማች? በእውነት አሁን በእኛ እስኪ አሁን ታሪኳን ከሷ እንውጣና እያንዳንዳችን ቤታችን እንመልከት፣ ቤተሰቦቻችን እንመልከት፣ ጎረቤት፣ ከስራ አካባቢ፣ ትምህርት ቤት በተለያየ ዲፕሬሽን በተለያየ ጭንቀት የዓለም ህይወታቸው ላይ ተደፍቶባቸው መፍትሄ ፍለጋ ወደ ድራግ ይሄዳሉ፣ መፍትሄ ፍለጋ ወደ ክለብ ይሄዳሉ፣ በመጠጥ ራሳቸውን ለመደበቅ አይደለም። ከዛ አልፎ በብዙ በሽታ የሚሰቃዩ አሉ። ምክንያቱም ይቺ ሴት እንቀጥላለን በልቧ አምና አይደል የልብሱን ጫፍ ብነካ እፈወሳለሁ ብላ በልቧ አመነች ይላል። እምነት ከምንድን ነው? ከመስማት ነው። ስለዚህ ለመስማት ደግሞ ተናጋሪ መኖር አለበት ማለት ነው። እኛ ባለመናገራችን ምክንያት የብዙዎችን አጠገባችን ያሉ ሰዎችን ነፍስ እምነት ውስጣችን ደብቀን ወደ ሞት እየላክናቸው።
ማለት ይህን ፈዋሽ አለመናገር ማለት ከነፍሰ ገዳይነት ይተናነሳል ማለት ሁላችንም ማለት ይሄ የሥጋ ሞትን እርሱት ማንም አይቀርም ግን የዘላለም ሞት አለ ኢየሱስ ክርስቶስ ሰው ሆኖ የመጣበት ማለት የተሰወረ የነበረ የተገለጠበት እሱ ሲገለጥ እኮ ሰውነቱ መከራ ነው አይደል እኛ እንደዚህ አምሮብን እንቀመጥ እሱ መከራውን በልቶ ነው ዋጋ የተከፈለለት ይህን ወንጌል አለመናገር ከባድ ነው ሰው ይችን ሲያሳስባት እንግዲህ የአካባቢው ሰው ገሊላ በዛን ዘመን የሮማ ወታደሮች ህዝቡን ያሰቃያሉ ኢየሱስ የሚባል ደግሞ አንድ ንጉስ መጣ ፈዋሽ አዳኝ አይነ ስውራትን ያበራል አሉ ይፈውሳል በጣም ብዙዎቹ እየተጋፉ ፎሎ ያደርጉታል እየተጋፉ ይከተሉታል ይመስለኛል በቃ ያለችበት አካባቢ የሰው ጫጫታ ምናምን ሰምታ ይመስለኛል አየች አይልም ሰምታ ነው የሚለው ስለዚህ አይነ ስውር በራ ሽባ ተተረተረ የሚል ነገር ትሰማለች ይቺ ሴት አሁን ያላት አማራጭ ንብረቷን ስለጨረሰች ወይ ሞቷን መጠባበቅ ነው ግን አንድ ቀን የጉብኝቷ ቀን ነበረ ያ ጥሪ ጆሮዋ ላይ እንዴት እንደደረሰ ባያላቅም ወይ ደግሞ በራሳችን መጻፍን ጨርሰው ታሪኩን ባላውቅም ሰምታለች የሆነ ድምጽ ጆሮዋ ላይ ደርሷል እግዚአብሔር ሊፈውሳት ሊያድናት ወደሷ ሲመጣ ድምጽ ላከ አሜን የልብሱን ጫፍ ብነካለች ማለት ከባድ እኮ ነው ከህጉ አንፃር አይደለም ኢየሱስ ከሚጋፉት እየተከተሉት በቃ እንደ ብርቅ ከሚከተሉ ሰዎች ይልቅ አጠገቡ ያለችውን ጎረቤት መንካት አትችልም በምን ድፍረት ወጣች ማለት ያ ሁሉ ሰው ድንጋይ አንስቶ ሊወግራት ይችላል መርከስ ስለማይፈልግ ምን አይነት ኃይል ነው ገፍቶ ያስወጣት ምን አይነት እምነት ውስጧ ቢቀመጥ ነው ያ የሰማችው ድምጽ እምነት ውስጧ አረገዘ ጽንስ ይሄማ ሊያመልጠኝ አይገባም አለች በቃ ቢወግሩኝም ይውገሩኝ ዛሬ ወይ ሞት ወይ ሽረት በትክክል የልብሱን ጫፍ ብነካ እፈወሳለሁ ብላ በልቧ አመነችልና ወጣች ሃሌሉያ ሃሌሉያ ዛሬ እንዲህ ነው የሚሆነው እኛም በእምነት ምንወጣ ምንወርሳቸው ብዙዎች አሉ አሜን ቤቶቻችን ስንቶቻችሁ ናችሁ እስኪ ሙሉ በሙሉ ዘሮቻችሁ ድነው ያካባቢያችሁ ሰዎች ድነው ዝም ብለን የተቀመጥን በልባችን ምንድነው የከበደብን እዚህ እኮ ኢንተርቴይንመንት አይደለም ቸርች በየሳምንቱ የምንመላለሰው በእውነት ከምንመላለስ አርፈን ብንቀመጥ ምክንያቱም ኢየሱስ ራሱ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በእኔም እመኑ በወንጌልም እመኑ አለ ወንጌል እሱ ራሱ ሆኖ ለአባቱ ሲጸልይ ታስተውሳላችሁ እኔ አሁን ጊዜ ለመቆጠብ ነው በቃ በዓለም ሳሉ ጠብቃቸው አለ ከዓለም አውጣቸው ብያል ለምንህም አለው አይደል ምን ማለት ነው ዓለም ላይ ስራ ስላለን ነው ስራ አላቸው ጠብቃቸው ምክንያቱም እኛ የመጣ ነው ይሄ የኛ ዓለም አይደለም የኛ ዓለም አለ ምንድነው ልባችን ላይ የከበደው ገንዘብ ነው ልባችን ከብዶ እለት ከሰኞ እስከ ዓርብ የምንሮጥበት ነገር ቤት መኪና የምድራዊ ነገር ነው በእውነት ሞኝ አንሁን እናት አባት ያልዳኑ ቤተሰቦቻችን ብንወዳቸው ምን ጥቅም አለው እንደ ስክሪፕቸሩ እኔ ማመቻመች አልችልም በስክሪፕቸሩ ይሄ መጽሐፍ እውነት ነው አሜን ይህ የእግዚአብሔር ቃል ነው አይደል ይህ ቃል በቃ በልቡ አምኖ ባፉ ያልመሰከረ አይድንም ያመነ ይድናል ያላመነ ዛሬ ይፈረድበታል ነው የሚለው ስለዚህ አብረውን ያላመኑ ሰዎች አቅፈናቸው እየሳምናቸው መውደዳችንን በአፋችን እየገለጥንላቸው ዝም ብለን አብረናቸው ምንመላለስ ከሆነ እነዚህ ሰዎች ዞኪንግ ዴድ ናቸው በቃ ፊዚካሊ ልብስ ለብሰዋል አያሳዝኑ ኢየሱስ ምን አለ እናንተ የምድር ጨው ናችሁ ጨው አልጫ ከሆነ ምን ይሆናል ይጣላል አይደል አያጣፍጥም እኛ እኮ በጨው ተመሰልን ስለዚህ እኛ እጣፈንታችን ምንድነው መጣፈጥ ካልቻልን እናንተ ብርሃን ናችሁ የዓለም ብርሃን ናችሁ ብርሃንን ወስዳችሁ በእንቅብ ስር ብታስቀምጡት ለምሳሌ እንቅብ ምናልባት ካልገባን ቴብል አምተን ላይት አብርተን ቴብል ስር ብናስቀምጠው ቤቱን አያበራውም ልክ እንደዛ ነው ድነን ዝም ብለን እየተቀመጥን ይያለ በጨለማ ውስጥ እየተራመድን ይያለ ብርሃናችን ደምቆ የማያበራ ከሆነ ልክ እንደ ጫው ትጣላላችሁ ያለ ነው ልክ አቤሎ 2 ዊክስ ኤጎ ሲሰብክ እዚህ ጋር ምን አለ ቤቱን በአለት ላይ የገነባ
አንደኛው ቤቱን በገለባ በእንጨት ይሰራል አለ። አንደኛው ደግሞ በከበረ ማዕድን በወርቅ በእምነ በረድ። ከዛ ሁለቱም አብረው ሲላኩ በእሳት ነው የሚፈተኑት። ያኛው በምጥ ያልፋል፣ ይሄኛው ግን ጀንተል ብሎ። ሃሌሉያ! አስባችሁታል? ኢየሱስ ክርስቶስ ስንሄድ ማለት ነው 2 መጽሐፍ ይዞ ይጠብቀናል። በቃ 2 መጽሐፍ፣ አንዱ የድነት ነው የህይወት መጽሐፍ፣ አንደኛው ደግሞ where have you been የሚል ጥያቄ። do you think የሰበሰብነው ሀብት ንብረት ወርቅ ተከትሎን የሚገባ ይመስላችኋል? ዋጋ የምንከፍልለት ጊዜያችን ደግሞ እኮ ምንም አይሞላም። ዛሬ ይቀደዳል፣ እንረግጣለን፣ እንደፍናለን፣ ነገ ያው ተመልሶ ምንም ከእጅ ወደ አፍ የሆነ ህይወት ነው። የፈለገው ገንዘብ በአካውንታችሁ $1 ሚሊዮን ይቀመጥ፣ በእውነት የምንሰበስብለት ባይ ዘ ዌይ ለሐሰተኛው ነው። ሂስ ካሚንግ ሱን በቃ አለቀ። ለሱ እየለፋን ከሆነ we are losers። እነ ፖል ሲገቡ ትውልድን ተሸክመው ነው የሚገቡት። ሲመጡ ሲያያቸው ከጀርባቸው ትውልድ አለ። ከኛም ከያንዳንዳችን ትውልድ ነው እግዚአብሔር የሚጠብቀው። ትውልድን አቤሎ መነኝ ትውልድን ካንተ ጀርባ ይጠብቃል። አብርሃም ያለ መጽሐፍ ቅዱስ ሲያወራን እኮ ስለ አብርሃም አይደለም። አሜን። ከአብርሃም መግቢያ በር ነው፣ በቃ መግቢያ ነው። ከአብርሃም ግን ሄዶ የዘር ሐረጉን ሄደን ኢየሱስን አገኘ ነው። አሜን። ልክ እንደዛ ከያንዳንዳችን ጀርባ በጣም ብዙ ጄኔሬሽን አለ ተሸክመናቸው የምንመጣው። ያኔ ነው በቃ ኢየሱስ ልክ እንደ ዮሐንስ በቃ ሊጨብጠን የሚችለው ማለት ነው። ሄደች በቀጥታ ሂዳ ከሚተራመሰው ሰው ማለት ምን አይነት ጀግና የሆነ እምነት ነው ውስጥ አይገባው። እኔ በእውነት በጣም ነው የምደነቀባትና ሂዳ ቀስ ብላ የልብሱን ጫፍ ነካችው። ወዲያውኑ የደሟ ምንጭ ደረቀ፣ መዳኗንም በሰውነቷ አወቀች። አሜን ሃሌሉያ። አይገርምም? ወዲያው ምንድን ያደረገችው? ጸጥ ነው ያለችው። ያችኛዋ ሴት ውሃ ጠጭኝ የሚልሽን ሰው ብታውቂ ኖሮ አልና የኋላ ታሪኳን ሲነግራት ምን ያለች? ኑ ተመልከቱልኝ ጉደን የነገረኝ በአንዴ ከተማን የሚያደበላልቅ ቅባት ላይ ያለ ስለነበረ እየጮች ከተማውን አናጋቸው። ይችኛዋስ ማለት እንግዲህ ከዛ ከሞት ከሆነ ህይወት እግዚአብሔር አድኗት ጸጥ ነው ያለችው። ምክንያቱም ፈራች። ህዝቡ የተሰበሰበው ድንጋይ ቢያነሳስ ማለት በጣም ከባድ ነው። እኛ አሁን ይህን ታሪክ ስናነበው ምንም ላይመስለን ይችላል። ወዲያውኑ ይሄድበት ከነበረው ቀጠሮ አለው እሱ አይደለ? የምኩራቡ አለቃ ልጄ በቃ ልትሞት ነው ድረስልኝ ለምኖታል ተንበርክኮ። ወዲያውን ዞር አለና ማን የነካኝ አላቸው። እንዴ ማለት ቋንቋው የኢየሱስ ቋንቋው ራሱ ቅኔ ስለሆነ እነሱ ለራሱ ይቸገራሉ። ምንድነው ሊለን የሚፈልገው? እኛ ይህን መጽሐፍ እኮ እግዚአብሔር ረድቶን መንፈስ ቅዱስ ስለወረደልን እየተገለጠ እውነትን እያስረዳን ወደ እውነት እየመራን፣ እነሱ በዛን ሰዓት ግራ እየተጋቡ ምንድነው የሚያወራን አይገባቸውም። አንዳንዱ የሚናገረው ነገር ቅኔ ነው። ሌላውን እሺ ታዲያውን ይህ ሁሉ ሰው እየተጋፋ ማን ነካኝ ይላል እንዴ? አይደል? ማን ነካኝ ይላል? ኖ ያነካክ ይለያል። የነካኝ ማን ነው? ኃይል ከውስጥ ይወጣል አለ። ወዲያውኑ ይህ ሰው ማን እንደሆነ ገባት እና በፊቱ ተደፍታ ያለውን ነገር ነገረችው። በቃ አሁን ከሁሉም ከዚህ በሽታ ብቻ አይደለም ከወጋሪዎችም እንደሚያስጥላት አመነች። እኔ ቶፒክ አይደለም እውነት ለመናገር ግን ይህችን ሴት ያን ድምፅ አውጥቶ ጆሮዋ ውስጥ እንዲገባ ያደረገው ማን ነው? የዚህ ዓለም ሞት መፍትሄ እኛ ውስጥ አለ። ወደ ኋላ ልመልሳችሁና ፓንዳሚክ ኮቪድን እናስታውስ። የመጀመሪያዎቹ ወራቶች በጣም አስጨናቂ ነበሩ አይደለ? ሚሊዮኖች የረገፉበት። አሁን ቀሎ እንደ ጉንፋን የሆነልን እግዚአብሔር እድል ሰጥቶን ጣልቃ ገብቶልን እንጂ እኛ የተለዩ ወይም ደግሞ ሬዚስተንስ ስለምናደርግ የተለየ መከላከያ ኃይል ስለተገጠመልንም አይደለም። ግን ይሄ ወንጌል መሮጥ ስላለበት እግዚአብሔር ጣልቃ ገብቶልን አቀለለው። ግን በዛን ሰዓት ሞት በየመንገዱ ነበር አይደለ? ስንት ሰው ቤቱ ተቀምጦ ተይዤ ከመሞት ብሎ ራሱን አጥፍቷል። እስኪ አሁን ያን ፓንዳሚክ እናስበውና ላይክ በጣም ብዙ ሰው እየሞተ እየቀጠለ ቢሆንና የዚህን ደግሞ ሊያድን የሚችል መድኃኒት ተገኝቶ ቀይ መስቀል ይህን መድኃኒት አሽጎ የሰዎችን ሞት እንዲሁ ዝም ብሎ እየተመለከተ ቢሆን ምን ታስባላችሁ? ቀይ መስቀል መድኃኒቱን አስቀምጦ ሰው እየሞተ ነው።
ሞትን ይቆጥራል። ይህን ብናውቅ ምን ይሰማናል? አይገርምም? ልክ እንደዛ ነው። አሁን ሰዎች እየሞቱ ነው፣ እኛ ቁጭ ብለናል። ይሄ ሞት በእውነት ተመሳስለናል። ዓለም ላይ ነው የምንኖረው። እኛም እኮ ዓለማዊ ነን አይደል? ዓለማዊ ነን። ግን እለት እለት በየቀኑ በየደቂቃው ሞት አለ በእኛ በመካከላችን። ዛሬ ግን የትንሣኤ ቀን ይሆናል። አሜን። ዛሬ የትንሣኤ ቀን ይሆናል። በእውነት ዛሬ ሁላችንም ከዚህ ቤት ስንወጣ አዲስ ተለውጠን እንወጣለን። ዛሬ ተነካክተን እንወጣለን። ዛሬ ተቀይረን እንወጣለን። በእውነት ኔክስት ዊክ ስንመለስ የምስክርነት መድረክ ይሆናል። ከዚህ በኋላ ይህ ያንግ አዳልት በቃ ቲሙ ይቀየራል። አሜን። በእውነት ወንጌል ሲሰበክ ፈውስ አለ፣ መፍትሄ አለ። በቃ የምንፈልገው እግዚአብሔር እኮ ሰጥቶናል፣ ባርኮናል። ሕዝቅኤል 47 ያ ውሃ ከቁርጭምጭሚቴ ከዛ ጉልበቴ እያለ ሙሉ በሙሉ ወረሰውና መፍሰስ ጀመረ። ያ የሚፈሰው አካባቢውን እየፈወሰ ይሄድ ነበር። ያ ውሃ መንፈስ ቅዱስ እሱ ራሱ ኢየሱስ ነው። እየፈወሰ ሄደና ደለል ላይ ቆመ። በቃ ደለሉን ማለፍ አይችልም። ምክንያቱም ያ ደለል በቃ መንፈስ ቅዱስ እግዚአብሔር የማይከብርበት ነገር ከኛ ጋር ማለፍ አይችልም። አልዓዛር ሊፈውስ ቤታቸው ሄደ። ሙቷል እኮ 4 ቀን ሆኖታል። ሃይ እኔ ላስነሳው እኔ ሊቀሰቅሰው ነው የመጣው አላቸው። አልዓዛር ብሎ ያን የሞተ ሬሳ ሲጠራው እንደተገነዘ ነው እየተንገዛገዘ ወጣ። እንደተገነዘ እየተንገዛገዘ ወጣና ኮተቱን ከላዩ ላይ አላወለቀም። ለምን? ድነናል። መንፈሳችን ድኗል አይደል? ግን እስቲል ብንድንም የተገነዝንበትን አውልቀን መጣል አልቻልንም። ብዙ ኮተት ይዞናል። ዓለማዊነት ይዞናል። ዘረኝነት ይዞናል። ይሄ የሃይማኖት ካባ ይዞናል። ይሄ ባለበት ወንጌል አይሮጥም። ይሄ ባለበት እሳት አይቀጣጠልም። ዛሬ ይሄን ሁሉ ማራገፍ ይሆናል። አሜን። ዛሬ እናራግፋለን። በእውነት እናራግፋለን። አንደኛ ወንጌልን አለመመስከር ማለት በቃ አለመታዘዝ ነው። ምክንያቱም እሱ ራሱ ኢየሱስ ምንድነው ያለው? ሂዱ ወደ ዓለም ለፍጥረታት ሁሉ ወንጌልን መስክሩ ማለት። እንግዲህ ወንድሞች እህቶች፣ ፍቅር ሲይዘን ከትዳር በፊት እንዴት ነው? ስልካችን 50 ጊዜ ነው የምናየው አይደለ? ይሄን ሞባይል ስልክ አይደል? ጆይ መስኪ ጋር እንዴ ነበር? ኢየሱስን የምንወደው ከሆነ እሱን የምንወደው ከሆነ ፍቅራችን እሱ የሚያውቀው ያዘዘንን በተግባር መፈጸም ስንጀምር ነው። አንተ ግን አለ ፖል፣ ያው ከኢየሱስ ቀጥዬ በጣም ወዶ ሰው ነው ጳውሎስ፣ አንተ ግን ነገርህን በልክ አድርግ፣ መከራን ተቀበል፣ የወንጌልን ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም። This is our job description። ነገርን በልክ አድርግ። በጣም ብዙ ገንዘብ ስንመኝ የምንታሰርበት የምንያዝበት ብዙ ነው። መላቀቅ ያቅተናል። በቃ አንዳንዴ ሳንፈልግም በቃ አንፈልግም ይሄ በቃናል ብሎ መወሰን መቻል አለብን። ምክንያቱም ጠላት ኮንትሮል የሚያደርገን አንዱ እንደ ወጣት እንደ ሰው ገንዘብ ነው። ወንጌልን ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም አለ። እኔ ገድሌን ተጋድያለሁ አይደለ? ደቂቃለኝ መሰለኝ፣ እየሮጥኩ ነው መሰለኝ። በመስዋዕት እንደሚደረግ የኔ ህይወት ይሰዋልና የሚሄድበት ጊዜም ደርሷል አለ። ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም። በቶሎ ወደኔ እንድትመጣ ትጋ ነው ያለው ቲሞቲ። ዛሬ ቃል እንገባለን አይደል? ዛሬ እቤታችን ስንሄድ ማን ነው በእኔ ቤተሰብ ውስጥ ይጀምራል። መጀመሪያ ወንጌል የሚያስፈልጋቸው ሊስት እናድርጋቸው። አሁን በያንግ አዳልት አዲስ ሌላ ቲም እናቋቁማለንና ሊስት እናድርጋቸው።
ኢቭን ያልዳነን ቤተሰብ ሊስት ተደርጎ ይጸለይበታል። እኛ እኮ አይደለም እኛ ፈቃደኛ ብንሆን መንፈስ ቅዱስ በእኛ አልፎ ሊሰራ ሁሌም ሶ ኦፕን ነው። ማንን ልላክ ነው ያለው? የሚላክ ነው ያጣው። በቃ ደክመንበታል። ኢየሱስ ግን በቅርብ ይመጣል። አሜን። ስለዚህ ወንጌል እንዲሮጥ ዛሬ እኔ መራመድ ጀምራለሁ እንበል። አሜን። በእውነት እንግዲህ ሌላ ጊዜ በሰፊው እድል ካገኘው እመጣለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ቀጣይም ፕሮግራም ስላለን ተባረኩ። ጌታ ይባርክሽ በሏት እስቲ በድጋሚ። በእውነት ይሄ ጅማሬ ነው። ገና ራሱ ታሪኩን ስትጀምረው የት ልትሄድ ነው የት ልትወስደን ነው እያልኩ እያሰብኩ ነበርና እውነትም የተነገረ ነገር ባይኖር ኖሮች ሴት ኢየሱስ ክርስቶስን ኃይል እስከ ማስወጣት ድረስ የሚደርስ እምነት በውስጧ ውስጥ ሊፈጠር አይችልም ነበር። እግዚአብሔር የምንናገርበትን ጸጋ ያብዛልን። አሁን ቀጥታ ወደሚቀጥለው ፕሮግራም ነው የምንሄደው። ምናልባት አንድ 15 ደቂቃ ልንሰርቅ እንችላለን። አይ ቲንክ ጨምሩ የምትሉም ይመስለኛል። ሰዓቱን የህይወት ምስክርነት የምንሰማበት ጊዜ ነው። አንድ 3 እንግዶች አሉን መስኪዬን ጨምረን። እንግዶቹ ማን ናቸው? ምንድናቸው? ምንድን ያላቸው የሚለውን ጆሲ ራሱ ያስተዋውቀናል። ለሱና እንግዲህ ለእንግዶቹ አሳልፈ ይሰጣለሁ ጊዜውን። እንዴት ናችሁ? ሰላም ነው? እስቲ ፕሪቺት በሏት መስኪዮስን። እግዚአብሔር ይባርካት። አሜን። ማን ነገራት ነው አይደለ? የሆነ ሰው ነግሯታል። ስለዚህ የምልክቱ ፋይናል እንትን እንናገር ነው። ስሙ የማይታወቅ ሰው የሆነ ሰው ነግሯታል። በዛ ዳነች፣ በዛ ተፈወሰች። ስለዚህ እንውጣ እንናገር ነው። እግዚአብሔር አብዝቶ ይባርክሽ መስኪዬ። ስለዚህ በያንግ አደልት በርትተን እንደ ቲምም ተዋቅረን የወንጌልን ስራ እንድንሰራ እንድታነቃቃን ነው ዛሬ እግዚአብሔር በሷ ውስጥ አልፎ የተናገረን። አሁን ደግሞ ሁለተኛው ፕሮግራማችን እናደርጋለን። ያሁኑ ለየት የሚያደርገው የውጭ ሰው አልጋበዝንም። የኛው ወጣቶች ናቸው። እኔና እናንተን የሚመስሉ ናቸው። አንደኛው ወጣት ታውቁታላችሁ። ሜቢ ዚ ቆያችሁ እዚህ ቸርች ያላችሁ ሰዎች ከዚህ በፊት ትንሽ መስክሮልን ነበር። እዚሁ ጌታን ተቀብሎ እዚሁ ተጠምቆ እዚሁ ደቀ መዝሙር ሆኖ እዚሁ ገርል ፍሬንዱን አግኝቶ እዚሁ አግብቶ እዚሁ ወልዶ ያለ የተወደደ ወንድም ነው። እግዚአብሔር ይባረክ። አጋዚዬን ወደዚህ ጠራዋል እና አጋዚ ቁጭ በል። ከዛ ሌላው ሁለተኛው ወጣት ታውቁታላችሁ። አሁን መድረክ ላይ ያያችሁት ነው። ብዙ ሰው ላያውቅ የሚችለው ነገር ምንድነው? የወንጌል ስርጭት በተባለ ቦታ ሁሉ ላንካስተር፣ ኒውዮርክ፣ ሌላ ስቴት በምንሄድበት እዚህም በሚደረጉ የቤተክርስቲያን የወንጌል ስርጭቶች ፕሮግራሞች ሁሉ ከጀርባ በጣም ብዙ ስራ የሚሰራ በሄደበት መኪና ሲነዳ ምን ሲል ወንጌል የሚሰብክ እግዚአብሔር በጣም በሚያስደንቅ የወንጌል ሸክም የባረከው ልጅ ነው። ብዙዎቻችሁ ላታውቁ ትችላላችሁ። ይሄንን እኛ በቅርብ ያለን ሰዎች ነው የምናውቀው። ግን እንደሌላ እንዳንተ ነው። ምንም የተለየ ነገር የለውም። ወጣት ነው፣ ይሰራል፣ ይማራል፣ ምን ያደርጋል። ግን የወንጌል ሸክሙ በጣም ደስ ስለሚለን እሱ ደግሞ አንዳንድ ኤክስፒሪየንሶችን ኢትዮጵያም ያሳለፈበትን እዚህም ደግሞ እየሰራ ያጋጠመውን የወንጌል ኤክስፒሪየንሶችን ይነግረናል። ቢንዬን ወደዚህ እንጠራዋለን እና ቢንዬ የመጨረሻ ያው እሷ ኮመን ነች፣ የታወቀች ነች። እኛ ኢቫንጀሊስት ነው የምንላት። መስኪዮስ ወደዚህ ትመጣለች። እሺ እነዚህ ወጣቶች ታውቋቸዋላችሁ። የውጭ ሰው አልጋበዝንም፣ ምክንያቱም አንድ አይነት ስለሆነም ማለት ነው። ምንም የተለየ ነገር የለንም እዚህ ጋር ያለን ሰዎች፣ በተለይ እንግዶቻችን እና ግን ሪሌት ማድረግ እንድንችል አገኛችሁ ሪሌት ማድረግ እንድንችል እግዚአብሔር በእነሱ ውስጥ አልፎ በተለይ ኤክስፒሪየንሳቸውን በወንጌል በኩል ደግሞ ያለውን የህይወት ትራንስፎርሜሽንም እንደ ምስክርነት እንድትሰሙ ነው የጠራናቸው። ሁለቱን ከአጋዚ ቀጥሎ ነው የምናወራቸው። እነሱ ሞር ወንጌል በመስበክ ወንጌል በመናገር ውጭ ወጥተው የወንጌልን ነገር ሲናገሩ በሚዲያ ሲናገሩ ያጋጠሟቸውን አንዳንድ ነገሮች ይነግሩናል። እሱ ደግሞ የወንጌልን የትራንስፎርሜሽን ወንጌል እንዴት በሰማያዊው በምድራዊውም ነገር እንደሚቀይር አጋዚዬ ደግሞ ይነግረናል። ስለዚህ የሚቀጥሉትን 5-10 ደቂቃዎች አጋዚዬ እንዴት ጌታን ተቀበልክ፣ እንዴት